ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የምናዘጋጀው በየሀገራችን ባህላዊ ከሆኑ ምግቦች ውስጥ አንዱን ጥቁር ጎመን በስጋ በአጥንት የሚዘጋጀውን አብረን እናዘጋጃለን። በጣም ለጤናችንም ጠቃሚ ነው፣ ባህላዊም ነው፣ ተወዳጅም ነው፣ ጣፋጭም ነው። ወደ አዘገጃጀቱ ከመሄዳችን በፊት እንግዲህ ያ የተለመደውን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ። ብዙ ሰው ማየትም ስላለበት። ጎመን በስጋውን ለማዘጋጀት እንግዲህ በመጀመሪያ ስጋውንና አጥንቱን በደንብ አድርገን እናጸደዋለን። በተለይ አጥንቱ ላይ ሞራ ምናምን ሊኖር ስለሚችል እሱ በደንብ መጽዳት አለበት። ከዚያ በኋላ በጨውና በውሃ እንዘፈዝፈውና በደንብ አድርገን እናጥበዋለን። በጨው የሚዘፈዘፍበት ምክንያት ብዙ ጊዜ ስጋው በጨው ሲዘፈዘፍ ደምም ካለው ደሙን ሙልጭ አድርጎ ያወጣልናል። ስለዚህ በጨው እየዘፈዘፍዝፈን ማጠብ አለብን ማለት ነው። ያጠብነው ስጋ ንጹህ ውሃ መውጣት ሲጀምር በደንብ ጭምቅ አድርገን በድስት ውስጥ እንከተዋለን። ከዚያ በመቀጠልም የተለያዩ ቅመማ ቅመሞች እንጨምርበታለን። እንግዲህ ወደ ቅመማ ቅመሞቹ በምንሄድበት ጊዜ መጀመሪያ ከሙን ነው የምንጨምረው። ከሙን በተለይ አልጫ ለሆኑ ምግቦች፣ ለሩዝ እንዲሁም ሌሎች አትክልቶችን በምናዘጋጅበት ጊዜ በጣም ጥሩ ጣዕም ያለው ስለሆነ በመቀጠልም ቁንደ በርበሬ እንጨምርበታለን። ቁንደ በርበሬ እንግዲህ እንደምታውቁት በውስጡ ትንሽ የመፋጀት ነገር ስላለው ላልጫና አትክልት ነክ የሆኑ ነገሮች ውስጥ እንጨምራለን። እሱም የራሱ ቆንጆ ጣዕም አለው ባልጫ ውስጥ። በመቀጠልም እንግዲህ ጨው ነው የምንጨምርበት። ከዚያ በመቀጠል እንግዲህ የምንጨምረው የተፈጨ ነጭ ሽንኩርትና ዝንጅብል ነው የምንጨምረው። አልጫ ነክ የሆኑ ነገሮችን እንዲሁም ስጋ የምንጨምርባቸውን ምግቦች በምናዘጋጅበት ጊዜ ነጭ ሽንኩርትና ዝንጅብል በጣም አስፈላጊ ነው። የጨመርናቸውን ቅመሞች እንግዲህ ከስጋውና ከአጥንቱ ጋር በደንብ አድርገን እናዋህዳቸዋለን። እሳት ላይ ከመጣዳችን በፊት እንግዲህ እነዚህን ቅመማ ቅመሞች መጨመራችን ለሁለት ነገር ይጠቅመናል። መጀመሪያው ቅመማ ቅመሙ ስጋው ውስጥ አጥንት ውስጥ በደንብ ገብቶ በደንብ ተዋህዶ የበለጠ ቆንጆ ጣዕም እንዲኖረው ያደርግልናል። ከዚያም ሚጥሚጣ የምንፈልገውን ያህል መጠን እንጨምራለን። ከዚያ በመቀጠልም የተከተፈ ቀይ ሽንኩርት እንጨምርበታለን። እንግዲህ ሽንኩርት አንድ ለጣዕሙም ጥሩ ነው፣ ሁለተኛ ነገር ደግሞ መረቅ እንዲኖረውም ይረዳልናል። ከዚያ በመቀጠልም የተከተፈ ቲማቲም እንጨምራለን። እሱም ስጋው መረቅ እንዲኖረውና እንዲጣፍጥ ይረዳዋል። በእርግጥ ቤታችሁ ውስጥ ለቤተሰብ በምታዘጋጁበት ጊዜ እና እንደገና ደግሞ ሌላ ተጓዳኝ አይነቶች ሳይኖሩ እሱም ብቻ ያዘጋጃችሁት ከሆነ መረቅ ሲኖረው ጥሩ ነው። እንግዲህ እነዚህን ግብአቶች ከጨመርን በኋላ በላዩ ላይ ትንሽ ዘይት እንጨምራለን። ጥንቃቄ ማድረግ ያለብን አጥንቱ ላይ በጣም ጮማ ካለ በጣም ትንሽ ዘይት ነው የምንጨምረው። ስጋው ግን ጮማ ከሌለው እና ቀይ ስጋ ብቻ ከሆነ መጠነኛ የሆነ ዘይት እንጨምርበታለን። እዚህን ግብአቶች ከጨመርን በኋላ በደንብ አድርገን ስጋውንና ግብአቶቹን ቅመማ ቅመሞቹን ካገናኘን በኋላ ከ15 እስከ 20 ደቂቃ ድረስ ከድነን እናስቀምጠዋለን። 15 እስከ 20 ደቂቃ ድረስ ያቆየነውን ስጋ እሳት ላይ እንጥደውና ክድን አድርገን የራሱን ውሃ እስከሚመጥ ድረስ እናበስለዋለን። ውሃውን በደንብ ከመጠጠልን በኋላ እናየዋለን። አጥንትም ስላለበት በዚህ ደቂቃ ውስጥ የአጥንቱ ስጋ ስለማይበስልልን የፈላ ውሃ ጨምረንበት እንደገና ከድነን እያገላበጥን እናበስለዋለን ማለት ነው። ስጋው በደንብ መብሰል ሲጀምር ስጋውም ከአጥንቱ ላይ መላቀቅ በሚጀምርበት ጊዜ ከፍ ከፍ አድርገን የቆራረጥነውን ካሮት እንጨምርበታለን። ካሮቱ ለመረቅም እንዲኖረው ለከለሩም በጣም የምግብ ይዘቱም ጥሩ ስለሚሆን መጨመሩ ጥሩ ነው። ከዚያም በተመሳሳይ ከፍ ከፍ አድርገን የቆረጥነውን ድንች እንጨምርበትና በደንብ አድርገን ጥብስ እናደርገዋለን። ነገርኳችሁ እንግዲህ መረቅ እንዲኖረው ትንሽ የፈላ ውሃ እንጨምርበትና ትክትክ እናደርገዋለን። አሁን እንግዲህ ስጋችን በደንብ በስሎልናል። ድንችና ካሮቱን በመብሰል ላይ ነው ያለው። ስለዚህ ጎመን ነው የምንጨምርበት። በደንብ አድርገን ቀንጥሰን እጥብ አድርገን ያዘጋጀነውን ጎመን እንጨምርበትና እስከሚሟሽሽልን ድረስ ክድን አድርገን እሳት ላይ እናቆየዋለን። ጎመኑ ከሟሽሸልን በኋላ ከስጋው ጋር ገልበጥ እያደረግን ካገናኘነው በኋላ ብዙ እሳት ላይ አናቆየውም። ምክንያቱም ከለሩንም መቀየር የለበትም፣ የምግብ ይዘቱንም ማጣት ስለሌለበት። ጎመኑን እንግዲህ ከስጋው ጋር አገናኝተን ገልበጥ ካደረግን በኋላ በላዩ ላይ ቅቤ ጣል እናደርግበትና እናገናኘዋለን። እንግዲህ ቅቤ
በጣም ቆንጆ ጣዕም ነው የሚሰጠው። ሸክላ ጣባ ላይ አድርጌ ከቀይ ጤፍ እንጀራ ጋር አቅርቤዋለሁ። በጣም ያምራል፣ በጣም ይጣፍጣል። በጣም በእርግጠኛነት ትወዱታላችሁ ብዬ አስባለሁኝ። ደግሞ ትሰሩታላችሁም ብዬ አስባለሁ። በምግብ ይዘቱም በጣዕሙም በጣም ቆንጆ ነው። ምግብ ስሩና ከቤተሰቦቻችሁ ጋር ተቋደሱት። በጣም አመሰግናለሁ ስለተከታተላችሁኝ። እንግዲህ ቪዲዮዬን ከወደዳችሁት ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ኮሜንታችሁንም እጠብቃለሁ። ሰላም ያገናኘን።